አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ግን ይቺ ሀይ ምንድን ነው እንደዚህ የሚያቅራራት? እሷ ፍራንክ ታረግ የቀለበት ያው ቀለበት አድርጋ ያን ኩላ አይደለም እንደሱ ሁሉ ነገር ትቶ እንዲስተካከሉ ይሆናል። በዛ ሰዓት እሷ ስንት ነበር እሱ ትትለምነው ዱባይ እንዲሄድ ያን ሁሉ ፈተና ትታበይበት ኖረሽ አሁን እንደገና በዚህ ባረባ ነገር አንቺ ግን አሁን ቲያዎች ብልጣ ብልጥ መስላለሽ። ብልጣ ብልጥ አይደለሽም። ለዛ ለጥላትሽ ክፍተት የምትሰጪ አሳልፈሽ የምትወጂው ነው የሚሰጪ። ልጅ ማለት ማንኛውም ነገር ተጋፍቶ የራሱ ማድረግ ነው። እንደሞም እንደ ብሩኬ ያለን ጓደኛም አታገኝም መቼም ቢሆን እንደ ብሩኬ እንደ የዋህ ነው። እንዴት ነው ግን እንዴት ነው የሚያረጋት? እሷ ላይ ብዙ ችግር አይገኝም። እሱ ስንት ነገር ነው ተጋፋው ከዱባይ ከሁሉ ነገር ብዙ ነገር እኮ ነው እሱ ያጣ። እንዴት ነው የምታስበው ግን? ኧረ ረቅጥስ አታቅራሪ፣ ረቅስ መከሯት። ምንድን ነው እንደዚህ ወንድ ልጅ ላይ እንደዚህ እሷ ስንቱ ነገር እያደረገች እሱ እየተዋለ እንዴ? ለምንድን ነው ሶስት ያንን ነገር ትታ እሱ ጋር የሚፈልገውን ነገር ማታረገው? የራሷ ደስታ ብቻ እንጂ እሱስ እንዴት ነው? እሱ ደግሞ እኔ እንጃ የዋህ ልጅ ነው። በጣም ምርጥ ልጅ ነው። ለምንድን ነው እንደዚህ የምታረገው? የምትቀርቡ ሰው ምከሯት። አለቅጥ በዛ አለቅጥ አላበዛሽውም? እንዴ ተኔ በላይ ሰው የለም። ደግሞ በህይወታችሁ ተተኖሩ የአንዱን አንዱ ተታልታችሁት እንደዚህ ሆኖ አይደለም መኖር የሚቻለው። አለቅጥም ተወደድሽ ብትበይም በተወደድሽበት ልክ ትጠላለሽ። በተጠላሽበት ልክ ደግሞ የራስሽን ነገሯት አይምሮሽ ትወቅስሽ ይኖራል። እንኳን ብሩክ አይደለም ማንኛውም ሰው ህይወት መርቶ መኖር ይችላል። ምንድን ነው እንደዚህ የሚያደርግሽ? አንቺ ሁሉን ነገር ተወት አድርገሽ እሱን ታውቂዋለሽ፣ ያውቅሻል። ለምንድን ነው ለጥላት ቦታ የምትሰጠው? ትንሽ የምትባለው ራሱ አይገባትም እንዴ? ምንድን ነው እንደዚህ እሷ ለምን ተነካው የምትለው? በህይወት ላይ እኮ ብዙ ፈተና አለው። ያን ፈተና ደግሞ የማለፍ ግዴታ አለብን። ለምን ያን ሁሉ ያሳለፋችሁት ጊዜ እንኳን ራሱ አይምሮሽን አይነካሽም እንዴ? አይምሮሽ ተዘጋ እንዴ ማሰቢያሽ? በጣም ነው የምታስጠልይ ወላሂ በጣም። ለምን አንቺ ስንቱን ነገር ስታረጊ እሱ አልፎት የለም እንዴ? ኧረ አለቅጥ አበዛሽው። አለቅጥ እኮ አልሽ። ይቺ ዓለም እንደሆነች ተገላባጭ ናት። ለምን ተነካው? ደግሞ እናንተ የሚዲያ ሰው ናችሁ። ነገ ጧት አንቺም ተዚህ ያበደ ታረጊልሽ ይሆናል። እንዴት ነው የምታስቢው? እንዴት ብሩክ ደግሞ የዋህ ልጅ ነው። ለምንድን ነው እንደዚህ የምታሰቃየው? በጣም ነው የሚደብረው። ያውሽ ብልጣ ብልጥ መሰለኝ፣ ግን አንቺ ገና ብዙ ነገር ይቀርሻል። ብዙ ነገር በጣም ነው የሚያስጠላውስ። ያ ማለት ደግሞ ሌላ ነገር አለው ማለት አይደለም። እና እኔ ስላልተረዳሁትም ሊሆን ይችላል ወይ ስላላወቁትም ሊሆን ይችላል። እሱን ነገር ግልጽ እንድታደርግላቸው ይሄንን መልዕክት ለማስተላለፍ ነው አንድም የመጣሁት። ሁለተኛ ነገር ደግሞ ከብሩኬ ጋር ፈተን ጨርሰናል። እሱ ግን እስካሁን ድረስ መደወልም አላቆመም። ኧረ በጣም ነው የሚደብረው። መከሯት እውነት ብሩኬ በጣም ነው የሚያሳዝነው። ያን ሁሉ ተጣልቶ ያን ሁሉ እሷ እኮ በሰዓቱ ያን ነገር ይቅርታ ይጠይቃት ይቅርታ ብትለው እኮ እዚህ አይደረሱ ነበር። ምንድን ነው እንድትስቀሉ ስቀሉኛል ሽሳ ደግሞ እንደ ብሩክ ያለው ጓደኛ መቼም ቢሆን አታገኝ። መቼም ቢሆን በጣም ነው የምታስጠላው። አሁንስ እኝክ እኔ በግሌ ማውጣት አልፈልግም። ምክንያቱም ያየሁት ነገር ያየሁት ቪዲዮ ኤአይ አይደለም ብዬ አስባለሁ። መቼም በእርግጥ በዚህ ሰዓት አላቅም ምን እንደሚሰሩ ተንኮለኛ ሰው ምን ላይ የሚያስጠላብሽን እና የማያስጠላብሽን ላይ ተሽወጪ። እሱን ደግሞ በዚህ አይነት ገፍተሽው እውነት በመቼም ቢሆን ነገ ጧት እያለቀሰች ትመጣለች።
አንድ ቦታ ሄደ ቢሏት ከብሩኬ ጋር ሚስጥር ማውራውም በጣም ምግባባው እኔ ብቻ ነኝ ብዬ አስብ ነበረ። እንግዲህ እሱ ግን እኔ ላይ ከሶሲ ጋር በጣም ቤስት ፍሬንድ ሆኗል ማለት ነው። እኔ ደግሞ የሆነ ደብል ቤስት ፍሬንድ መሆንም አልፈልግም። ምንም አይነት የምታወሪው ሁላ ደብል ምንም መሆን አልፈልግም። ገባችሁ? ለዛ ነው የመጣሁት እና ዛሬ አንድም እሱን ጠርቼው ኧረ መሀይብነትሽን ትተሽ ጨዋ ሁኚና አልቀስ ጓደኛሽን አብረሽ አድርጊ። ዳርዳሩ የምትለው ላፍ ነው የምታረግሽ። የዛ ጊዜ አይንሽን ታያሻለሽ። በኋላ ደግሞ ከእነዚህ ሁሉ ነገሮች መውጣት እፈልጋለሁ። የራሴን ህይወት መኖር ነው የምፈልገው እና የሚዲያ ሰዎች ስታሽቃብጡ ልቅስ እንትንሽን አጠላልና ሰብስክራይሽን እንጂ ሁለተኛ ተጣልታችሁ አይደለም። እያሰብኩኝ ነው እንደሚሳካልኝ ተስፋ አደርጋለሁ። ብዙ ሀሳቦችን አስቤያለሁ፣ ግን ደግሞ ፈጣሪ ያለው ነው የሚሆነው። እኔ እስከማውቀው ድረስ ግን እንግዲህ ይሳካልኛል ብዬ አስባለሁኝ። ከዚህ አካባቢ፣ ከዚህ ጭቅጭቅ፣ ከዚህ ነገር መራቅ ነው የምፈልገው። የሆነ ሰዓት አሪፍ ሆኜ ነበረ ማለት አሪፍ በቃ ደህና ሆኜ ነበር። ጭንቀት ምናምን አቁሜ ምናምን ሰላም ሆኜ ነበር። ወደዛ ነገር ደግሞ ድጋሚ መመለስ ስለማልፈልግ ከዚህ አካባቢ ልርቅ እችላለሁ። ከተሳካልኝ እንግዲህ ይሳካልሽ በሉኝ። መልካም ምኞታችሁን ግለጹልኝ። የምትወዱ የምታከብሩኝ ሰዎች፣ ማትወዱኝም መልካም ምኞታችሁን ግለጹልኝ። ምን ችግር አለው? አይከፈልበት እና ብሩኬ ከዚህም በኋላ መልካሙ ሁሉ እመኝልሃለሁ። በጣም ነው የምታስጠላው። በጣም ተምላችሁ በላይ ለምንድን ነው እንደዚህ እንደው ቆቆረሽ ሁኔታዎች አንተን እንዳላወራ አንተ ጋር እንዳልቀጥል ያስገድዱኛል። ምክንያቱም እኔ ጅል መሆን አልፈልግም ከዚህ በኋላ። እስኪ ለልደትሽ እንኳን በደስታ እናሳልፋለን። የኔ እናት እየፈጠርኩ ወይም ሁሌ ችግር የተፈጠረብኝ መኖር አልፈልግም እና ዛሬ ለአንዴና ለመጨረሻ ጊዜ ሁሌ ለአንዴና ለመጨረሻ ጊዜ ላለሁኝ ግን ምንም እየሆነልኝም አይደለም የተሳካልኝም አይደለም እና ዛሬ ግን የመጨረሻ ጊዜ ይሆናል ብዬ ተስፋ አደርጋለሁኝ። ያው ዳኒም ያልኩን ነገር ብታደርግ ደስ ይለኛል፣ ብታስረዳቸው እና ደግሞ ሶሲም እኔ ከዳኒ ጋር ምንም ነገር የለኝም። ዳኒን መታረቅ ከፈለግሽ መታረቅ ትችያለሽ። እኔ በግል ህይወታቸው አልገባም። ዛሬም አልገባም፣ ነገም አልገባም፣ ወደፊትም አልገባም። እስከ ዛሬም ገብቼም አላውቅም በማንም ሰው ህይወት። ሜቢ በራሴ ህይወት ግን በራሴ ሰው ሲመጣብኝ ጣልቃ ልገባ እችላለሁ። በጣም ነው የምታስጠልፍ። በጣም እና ዳኒና ሰዎች ብትቀጥሉ መልካም ምኞቴ ነው። ብሩኬ ደግሞ ባለህበት መልካሙን ሁሉ እመኝልሃለሁ እና ከዳኒም ጋር ምንም ነገር እንደሌለኝ እነግረዋለሁ አሁን በእናንተ ፊት። ከዛ ደግሞ ከዚህ አካባቢ ልርቅ እንደሆነም እሱንም እነግረዋለሁ እና እንዳይደውልልኝ እነግረዋለሁ። የምሬን ነው። በጣም በቃ እኔ እንጃ አስጠልቶኛል። በአጭር አማርኛ በቃ አስጠልቶኛል፣ ደብሮኛል። እና እንደዚህ ደግሞ ማንም ስላለ ሳይሆን እኔ በራሴ መንገድ ተቅጄ ማለት ነው ከህይወቱ መውጣት እፈልጋለሁ እና ብቻ እስኪመጣ ድረስ እንጠብቀውና ያለውን ነገር እንነግረዋለን። ነገሮችን በሰላም ፈተን እኔ መጨቃጨቅ ወይ ተጣልቼ ምናምን መለያየት አልፈልግም። በሰላም ማለት ነው በቃ እንደ ማንኛውም ሰው የሆነ ጓደኛዬ እንደሚደውልልኝ የሆነች ጓደኛዬ እንደምትደውልልኝ ሀይ እንደምንባባለው እየተደዋወልን ምናምን የምንጠያየቅ ሰዎች እንሆናለን። በጸብ በሆነ ነገር መለየት አልፈልግም። ዛሬ በሰላም እለየዋለሁ። እንግዲህ አብራችሁን ሁኑ እስከ መጨረሻው ድረስ ይሄን ቪዲዮ እዩት እና ጥሩ ሀሳብ አስተያየታችሁን ብትገልጹ መልካም ምኞታችሁን ደስ ይለኛል። ምክንያቱም ከዚህ በኋላ የየግል ህይወታችንን ነው የምንኖረው እና በሰላም እንለያያለን ብዬ አስባለሁ። ዛሬ እንዳይደውልልኝ እነግረዋለሁ። ነገሮች ሲረጋጉ ምናምን የሆነ ሰዓት ላይ እንገናኛለን ብዬ ተስፋ አደርጋለሁ። ብቻ አብራችሁ ይሁኑ ቤተሰቦች። የፍቅር እመቤት ጓዴ ትዳር የልቤ ሰው የአንተን እንዳበኔ ስበብ ስታ ልቤ ኑረሰው ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል ትደዳለህ ህመም ከሰው ምስኪን ወላሂ ያሳዝን።
ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህም ማረካ እንዲህ ነው የኔ አብሮ እንዴት ነህ? ደህና ነሽ? አለሁ እግዚአብሔር ይመስገን። ሰላም በላቸው ቤተሰቦች። ሰላም እንዴት ናችሁ? አለሁ እግዚአብሔር ይመስገን። ደህና ናችሁ? ትንሽ ያሳዝንሽም እንደዚህ የሆነ ምን ሆነሽ? ምንም አልሆንኩኝም። ጀዝባ በዚህ ሰዓት ራሱ በቃ እናቆምና ህይወታችን እንደ በፊታችን እንምራ። አትይም እንዴ? ምክንያት አለሽ? ምን ስልክ ያለማንሳትሽ በቂ ነው? በቂ ነው ብዬ አስባለሁ። ለእኔ በቂ ነው። አሁን ምን አለ መሰለሽ እውነት እኔ እኮ እንደዚህ እንኳን ማለት ስልክ እየደወልኩ ምናምን የምነዘንዝሽ ብዙ ነገር ችዬ ነው ሳሏሽ። ምንም አንድ ከሶስት ጋር ትላንት ያላችሁኝን አይቻለሁ። አንቺ ጣልሽውን እንትን ምናምን የምባል አይነት ልጅ አይደለም። እሱ ስለአንተ ሳይሆን ስለሌላ ሰው ነው። ምክንያቱም ከዳኒ ጋር ሌላ ነገር እንዳለ እያሰበች ስለሆነ ነው። እንደዛ አይነት በቃ መባል አይነት ሰው አይደለም። ገባሽ? እንደዛ እንኳን ብለሽኝ ነው እየደወልኩልሽ ምናምን የነበረው። ሲቀጥል ደግሞ እንደዛ መነዘንዝሽ እስቲ እኔና አንቺ ብቻችንን እናወራና ያለውን ነገር በስርዓት እናወራ ብዬ ነበር። ገብቶሻል እኮ ዛሬ ጠራሁህ ለዛ ነው። ሁሉም ነገር የምናወራ ከሆነ እኔ ኖርማል እኔ እነግርሃለሁ። እና ሁሉ እንደዚህ የምነዘንዝሽም ቃል ስላለኝ ታውቂያለሽ፣ ቃል አለኝ። ብዙ ነገር አለፈ በዚህ ችግር ምክንያት በጣም ብዙ ነገር ባላይ ያለፍን፣ ግን ቀንሽ ደርሷል። የተወለድሽበት ቀን ደርሷል። ገብቶሻል? ደርሷል። እና ቢያንስ ከልደትሽ በፊት ሰላም እንሁን እና እኔና አንቺ እስቲ እናውራ ብዬ እንትን ለማለት ነበር። ግን በጣም ፈላጊ ሆኜ ምናምን የተሰማሽ ምናምን እንደዛ ነው የተሰማሽ። እኔ ነኝ የጠራሁት እንዳወራ እድል ስጠኝና ልንገርህ፣ ላስረዳ። ስልክ ያላነሳሁበት ምክንያት አንደኛ ስለማልፈልግ ነው። በቃ ምክንያቱም ህይወት ውስጥ እየገባው ልበጠብጥ አልፈልግም። አንተ በነፃነት ማድረግ የምትፈልገውን ነገር ሁሉ እንድታደርግ እፈልጋለሁ። ገባ? የሆነ ከኔ ጋር ግን ድብብቆች ምናምን እኔ በነፃነት ምናምን ምን እስቲ ምን እንዳደርግ ነው? ምን የተለየ ነገር ላይክ እንደምኖረው ነው የምኖረው አይደለ? ምን እስቲ አሁን አንቺ ያልሽኝ የሆነ ነገር እንዳላረክ ያልሽኝ ምን አለ? አይደለም ብሩኬ፣ በቃ በማያገባኝ እየገባው ልጨቀጭቅህ አልፈልግም። እኔ እኮ ነኝ እየጨቀጨቅኩሽ ያለሁት እኔ ነኝ እንዴ? ያ ሁሉ ጊዜ ደውዬ እንኳን ደውለሽ አንስቼ ወይ ብዬ አወራሁሽ እኮ እኔ ነኝ። ብሩኬ ለምን ማሰማኝ? እሺ ልስማሻ። እኔ አወራርሽ ልክ አይደለም። በቃ እኔ ግን ከዛሬ በኋላ አንቺ ስልክ ላይ መደወል ፍላጎት የለኝም። አንድ ነገር ብቻ እንድታደርግልኝ ነው የምፈልገው። ምን? አንድ ነገር ብቻ። እኔ በስነ ስርዓት ዳኒንም ሙሉንም ጠርተኝ እኔ ከዚህ በኋላ ጭቅጭቅ አልፈልግም። ጠራቸውና እንድታወራቸው ነው ፈልገው። ኖ ኬስ ግድ ያስተኝም። እኔ ከዚህ በኋላ እንደዚህ የሆነ እሱ የሚፈልገው ነገር ገብቶኛል። በቃ አላረ እኔ ሌላ ነገር ውስጥ እንዲህ ተነካክቶ ወደ ሌላ ነገር ውስጥ ምናምን ከሱ ጋር ልገባ ነው። እኔ ግን ዛሬ የመጣሁት ለመጨረሻ ጊዜ ነው። እኔ አንድ ነው ፈልገው በቃ የሚፈልግሻሉ። በቃ ከዛ በኋላ ግን አንቺ ስልክ ላይ ነው ያልደውል ተብቻል። በጣም ብዙ ሞክሬያለሁ፣ በጣም ብዙ ጠራያለሁ። እኔ ደግሞ አልፈልግም እያልኩ ነው። ከዚህ ነገር ለመውጣት ነው ለአንዴና ለመጨረሻ ጊዜ የመጣሁት ዛሬ። ሶኒ ማድረግ ማስተካከል ያለብኝ ምንድነው የምታስተካክለው? ሁላችሁንም እፈልጋችኋለሁ። አይሚ ለጭቅጭቅ ለጸ ምናምን አይደለም። በቃ እኔ ሁላችሁም በተገኛችሁበት እየተገኘው ጸባችሁን ላይ አይደለም እዛ ጋር እንዴ። እናንተ እኮ ጭራሽ ሪስሊንግን ያደረጋችሁት እንዴ ደብድብ ምናምን። ያኛውም ይወራጫል፣ አንተም እንደዛ ትላለህ። ሲከፍት ቆሜ ነበር። ብሩኬ በቃ አንተ መታገስ አለብህ። እኔ እስከማውቅ ድረስ ትዕግስተኛ ነህ። በቃ ትዕግስቴን ጨረሳችሁት እኮ እንዴ? ትዕግስቴን ጨረሳችሁ? ምን አደረኩኝ? መውረድ እስካለብኝ መለመን እስከነበረብኝ ድረስ ወርጄ ለምን እስቲ ነው እኮ እየደወልኩ እየጨቀጨኩሽ ነው አይደለ? ብሩኬ አይደል? ንዝ እያደረኩሽ እኮ ነው። ብሩኬ አልፈልግም በቃ እኮ እኔ የነዘነዝከኝ ነው። እንደዛ መስሎ ከተሰማ አልፈልግም በቃ ደውል ስለማልፈልግ ነው። ምክንያቱም እኔ ከዚህ በኋላ ሰላሜን እፈልገዋለሁ። ድጋሜ እኔ ሌላ ጭቅጭቅ ውስጥ ጸብ ውስጥ መግባት አልፈልግም። ዛሬ ጠራው በቤተሰቦች ፊት ይሄን ልነግርህ ነው። ምክንያቱም እኔ ሰላምሽን ስለነሳው ይቅርታ በመደወሌ ነው አይደል? ደውዬ ሀይሚ ስለፈለግኩሽ ነው አይደል? እኔ በእንደዚህ አይነት መልኩ ልታሳልፍ ስለፈለግኩ ነበር። ገባሽ አይደል? ችግር የለውም። እሱ እግዚአብሔር ሲል ነው ሁሉም ነገር የሚሆነው። ገባህ?
እሺ ሶሪ ጨቀጨኩሽ ነዘር ነው እኔ ነኝ እኮ ሰላም ያቺ አንድ ቀን ሁልጊዜ እንድታበላሸው አልፈልግም። ገባ? ለአንድ ቀን ብዬ ለልደቴ ቀን ብዬ ነገይን ወይም ወደፊቴን መስዋዕት ማድረግ አልፈልግም። ገባ? እኔ ነኝ ጥፋተኛ እኔ ነኝ ጥፋተኛ። እኔ አንድ ነገር ነው የምፈልገው ነገርኩሽ ብሩኬ። ከአንድ ቀን ደስታና ልደቴ አንድ ቀን ነው አይደለ? ከአንድ ቀን ደስታና ከሁል ጊዜ ደስታ የትኛው የሚበልጥ? ጊዜ እኔ ምን አደርግሻለሁ? እኔ ብሩክ ምን ማደርግሽ ሰው ነኝ እኔ። እሱም አየሁ እኮ በቃ ካየሽ እኔ አሁን አልጨቀጨቅሽም። በቃ ጎበዝ አየሽ። በቃ እኔ አየሁ በግልጽ እንድትነግረኝ ሁሉን ነገር ገፋፋውክ። እመንልኝ አልኩ። ልታምና ሰው እኮ ቢያንስ እስቲል ነው አሁንም በቪዲዮ ካሜራ አጥፍተን ራሱ ብዙ ጊዜ ለምኛለሁ። እመንልኝ በቃ ይሆናል። ችግር የለውም። አላምንልሽም ካላረኩትስ? እሺ ሁለት ምርጫ አለ አይደለ? ወይ አይ እኮ አሳይኝ፣ ቪዲዮ እያየሁ እኮ ነው። አሳይኝ። እኔ እኮ በኮንፊደንስ አሳይኝ። ከዳኒ እቀበለዋለሁ። ዳኒ ጋ ነው። እኔ ዳኒ ነው ያሳየኝ። ከዳኒ እቀበለውና አሳያለሁ። አንተ እኮ አሳይቼ ራሱ ያኔ ራሱ አታምንልኝ። እኔ ሌና ያ ቪዲዮ ጥፋት ከሆነ እቀበላለሁ። በምታረጊው ነገር ሁሉ እኔ ብሩክ እቀበላለሁ፣ ጥፋት ከሆነ ገብቶሻል። ግን ከዛሬ በኋላ እኔ ለአንዴና ለመጨረሻ ጊዜ ነው የምደውልልሽ። እውነት የመጨረሻዬን ደውዬ ነበር የደወልኩት። እኔ መገናኘት አልፈልግም። ሶሲም ከዳኒ ጋር የሆነ ነገር አለሽ እያለችኝ የወነጀለችኝ ነው። እኔ ከዳኒ ጋር ምንም ነው የለኝም። ዛሬም ተናግሬያለሁ፣ ከዚህም በፊት ተናግሬያለሁ። በቃ ምንም ነገር የለኝም፣ ሊኖረኝም አይችልም። እኔ ከእሷን እኔ እሷን ሳገኛት ስለ ዳኒም ግድ አይሰጠኝም። ገባሽ? ግድ እንደማይሰጥማ አየሁኝ እኮ። በተለይ ስለ ሶሲ አየሁኝ እኮ። እንዴ ምን አደረግሽ? ስለ ሶሲ ምን አደረግ? ባለፈው ፍፄ ሊያስታርቀን መጥቶ እኮ ተያይዛችሁ ነው አይደለ ሄዳችሁት ሁለታችሁ? ከማን ጋር ነው? ከሶሲ ጋር። እሺ ተያይዘን ሄድን። ከዛስ? ከዛ እኔ ወዴት እንዴት ነው መንገድ አይደል? ወዴት እንዴት ነው የፈለግሽ? ለምንድን ነው ነገር ሁሉ የምታጠሚው? አንተ እንዳጠመንከው ማለት